And the challenger with a record 7-3, coming in at 161 centimeters, 48 kgs, with a reach of 163. ስንዘራ እንትን ያላቸው ወቅተኞች ናቸውና ሁለቱም የሚፈጠረውን እንግዲህ እያየን ደግሞ ለአድማጭ ተመልካቾቻችን የምናደርስ ይሆናል። እሺ እንግዲህ ሱቤ ከፕሮጀክት ቀጥታ ያደገ ልጅ ነው። አሁን ላይ ደግሞ በአሪፍ አቋም ላይ ያለ ምንም እንኳን አሪፍ መስቀለኛ ምት ነው። ደግሞ ምን ትለናለች? እንደምታዩት ነው። እሱ ባለው በጣም ፕሬሸር የሚያደርግ ፋይት ነው። ፕሪቪየስሊ ኢቲኤፍሲ 01 ላይ ኖክዳውን ያሳየን ፋይተር ነው። አቤል አባትዬ ነው እንግዲህ መልቲፕል ኤክስፒሪየንስ ከሀገር ውስጥም ከሀገር ውጭም ያለውን ኤክስቼንጅ እየተደራረጉ ነው። ቢኒያም አሁን ክሊንች ላይ ናቸው። ሱቤ እንግዲህ ቀጥተኛ ምቶችን አሳልፎ እየመታው ይገኛል። በሰዓት ጠንከር ያሉ ዱላዎች ነው ያሉት። የዩናይትድ ስቴትስ ቦክስ ክለብ ቦክሲንግ ተጫዋች ነው። የፌዴራል ማረሚያ ተጫዋች ነው። ቢኒያም በአሁኑ ሰዓት ማዕዘን ላይ ያስጠግቱ ኮምቢኔሽኖችን እያሳረፉበት ነው ያሉት። መስቀለኛና ቀጥተኛ ምቶችን ቡጤዎችን እያሳረፈ ነው ያለው። አብ ወደ አንተ አይደለም እሱ በጣም ክፍተቶችን እያባከነ አይደለም። በጣም ቆንጆ ፓንቾችን እያሳረፈ ነው። ምን አይነት ኮምቢኔሽን ነው? አንድ ሁለት ጨዋታ ብዙ የሚቆይ አይመስልም። የሚገርም ኮምቢኔሽኖች በተለይ መስቀለኛ ምቶቹን በጣም አኪሬት የሆኑ ፓንቾችን ነው እያገኘ ያለው ማለት ነው። ነገር ግን ቢኒያም በቀጥተኛ ምት አሪፍ ቀጥተኛ ምት ሊያሳርፈው ችሏል። ማለትና እጅግ ጠንካራ ፓንቾች የሚያሳርፍ ደስተኛ ሆይ። በዚህ በኩል ደግሞ እንደምትመለከቱት ቢኒያም በሪውን እንዲሁም ትክክለኛ ታይገር ነው እንደነገርኳችሁ በጣም በአጭር ርቀት ተባባሽ እሱ ባለው ጭንቅላቱን ከሴንተር ላይ ማዞር አለበት ብዬ አስባለሁ። ምክንያቱም ብዙ ፓንቾች ተቀበለ ነው ያለው። እሱ ባለው ለሁለተኛ ጊዜ ካምባሱ ላይ ተንበርክኳል ማለት ነው። ምናልባት በጣም እየወረደ ነው የሚመጣው። ቢኒያም ግሌዎችን በጣም እያፈረመ ነው። እሱ ቢኒያም ያለውን ኤፈርት እያወጣ ነው እንዳለ ያለውን አቅም በሙሉ እያወጣ ነው። በሚገርም ሁኔታ ቢኒያም በሁለተኛው ዙር ፍጹም ዶሚኔት አድርጓል። እንዳላችሁት ነው። በክሎዝ ሬት ቦክሲንግ በጣም እየፈጣጠነበት ነው። ምን አይነት ጨዋታ ነው እያየን ያለው? ሁለቱም ወደፊት መጡ። ናቲ እንዳሉት ሜን ኢቨንት መሆን የነበረበት እንዳሉት ሁለተኛ ዞሮ ያገኘነውና ሁለቱም ልጆች በጣም ኢንፋይት ነው እየተጫወቱ ያሉት ወይም ደግሞ በጣም ተደራርበው ነው እየተጫወቱ የሚገኙት። ሁለቱም ጦረኞች ናቸው። ለመጣት የሚያመሩ ተመስግኛችን በደንብ እያነሳ ነው የሚገኙ የመጀመሪያ ዙር ምናልባት ትንሽ እሱ ባለ ይሻል ነበር። ሁለቱም አሁን ለመጣል አሁን አግኝቷል። ያኛው በሁለት ስለሚበልጠው መጀመሪያ ስለሚበልጠው አሁን ፉል ማድረግ አለበት። እቺ እኮ ስቃይ ይመጣጣም ሲጀምር እቺ ጉዳይ ነው። እኮ ጠንክሯል እኮ ያኛው ጠንክሯል። እቺ ሲጀምር እቺ
ታገኘው መሬት ነው። እየሳተች ነው። አሁን እሱ እየተወዳጀ አቅኝች ሰው አንድ ለአንድ ተቀቀ የተዳከመ ይመስላል። እኛም የተዳከመ ይመስላል። በሐሳብ ቢኒያም ደግሞ ተላይቷል። ማንሽ ማንሽ ቢኒያም ነው መሰለኝ ቢኒያም ነው